በዓለማችን ላይ ከ250 ሚሊዮን በላይ የሚሆኑ የአይነ ስውራን ይገኛሉ። ታዲያ ከነዚህ 250 ሚሊዮን ሰዎች 80 በመቶ የሚሆኑት ቀድመው ታክመው መዳን ይችሉ እንደነበር ጥናቱ ያመለክታል። የአይን ብርሃን ማጣት ቀስ በቀስ የሚከሰት ችግር እንጂ በአንድ ጊዜ በፍጥነት የሚመጣ አለመሆኑን የጤና ባለሙያዎች ይገልጻሉ። በዚህ ቪዲዮ አይናችንን እየደከመ እየመጣ እንደሆኑ የሚያሳዩ 5 ዋና ዋና ምልክቶችን እንዳስሳለን። ከነዚህ ምልክቶች መካከል አንዱን የሚያሳዩ ከሆነ በአስቸኳይ ወደ አቅራቢያው ወደሚገኝ ጤና ጣቢያ በመሄድ መታየት እንደሚገባ፣ በተጨማሪም የአይናችንን ጤና ለማሳደግ የሚረዱ መንገዶችን በቪዲዮ የምንመለከት ይሆናል። እስከ ፍጻሜው አብራችሁን ቆዩ። የአይን ህመም በተለያዩ ደረጃዎች ሊከሰት ይችላል። በተደጋጋሚ አይንን መክፈትና መዝጋት፣ አይንን በተደጋጋሚ መጨፈን፣ በተደጋጋሚ አይንን ማሸት እንዲሁም ሌሎችም ምልክቶች ሊያሳይ ይችላል። አይናችን ላይ የመውጋት፣ የማሳከክ፣ የማቃጠል ወይም ሌሎች ምልክቶችን ልናሳይ እንችላለን። ይህም ህመም በኢንፌክሽን፣ ባዕድ የሆነ ነገር ወደ አይናችን ሲገባ፣ በግጭት ወይም በሌሎች ምክንያቶች ሊከሰት ይችላል። አንድ ልብ ልንለው የሚገባ ነገር ቢኖር በምንም አይነት ሁኔታ አይናችን ላይ ህመም ሊሰማን አይገባም። የአይን ህመም ከሌሎች ህመሞች ጋር በጋራ የሚከሰት ከሆነ ማለትም ከራስ ምታት ጋር በጋራ ከተከሰተ አሳሳቢነቱ ዝቅተኛ ያደርገዋል። ነገር ግን የአይን ህመም ብቻውን የሚከሰት ከሆነና ለረጅም ጊዜ የሚቆይ ከሆነ ወዲያውኑ በአቅራቢያው ወደሚገኝ የጤና ተቋም በመሄድ መታየት ይኖርብናል። በእንግሊዘኛው ፍሎተር የሚባል ሲሆን አንዳንድ ጊዜ ጥቁር መስመር ወይም ጥላ በአይናችን ላይ ሲያልፍ ልንመለከት እንችላለን። ይህም ሬቲና የተባለው የአይናችን ክፍል ከቦታው ላይ አለመኖሩን ወይም እንደተንቀሳቀሰ የሚያሳይ ምልክት ነው። አይናችን ላይ በሚደርስ ጉዳት ወይም ግላውኮማ በተባለ የአይን ህመም ምክንያት ሊከሰት ይችላል። አብዛኛውን ጊዜ ጥቁር ነገሮችን ወይም ነጥብ የሚመለከቱ ከሆነ እንደ ቀላል ነገር መመልከት አይኖርብንም። ይህም ሬቲናል ዲታችመንት ወይም ሬቲና የተባለው የአይናችን ክፍል ከቦታው በመነሳቱ ምክንያት የሚፈጠር ስለሆነ በቶሎ ካልታከምነው የአይን ብርሃን ማጣት ድረስ ሊያስከትል እንደሚችል የጤና ባለሙያዎች ይመክራሉ። ስለዚህም በአስቸኳይ በአቅራቢያችን ወደሚገኝ የጤና ጣቢያ በመሄድ አይናችንን መታየት ይኖርብናል። የአይን መቅላት በተለያዩ ምክንያቶች ሊከሰት የሚችል ሲሆን በፍጹም በቀላሉ ሊታይ አይገባም። የአይን መቅላት በሁለት አይነት ሁኔታ ሊከሰት ይችላል። አንደኛ፣ ሁለቱም አይናችን ቀይ ሲሆን የሁለቱም አይን መቅላት የሚከሰተው በጉንፋን ወይም ኮንጀክቲቫይተስ ወይም የአይን ልባስ መንደድ በተባለ በሽታ ሊሆን ይችላል። እነዚህም በሽታዎች ቀላል ስለሆኑ ህመሙን አይናችን በራሱ ጊዜ ሊያድነው ይችላል። ታዲያ የሁለቱም አይን መቅላት ብዙም አሳሳቢ እንዳልሆነ ይገለጻል። ሁለተኛው የአንዱ አይን ብቻ ለይቶ መቅላት። አንድ አይን ብቻ ለይቶ የመቅላት ሁኔታ አሳሳቢ ከሚባሉትና አይናችን በከፍተኛ ሁኔታ እየተጎዳ እንደሆነ ከሚያሳዩ ምልክቶች መካከል አንዱና ዋነኛው ነው። ይህም በዲፐር ኢንፍላሜሽን ወይም በውስጠኛው የአይናችን ክፍል ውስጥ በሚከሰት የመንደድ ስሜት ምክንያት የተከሰተ ሊሆን ይችላል። ታዲያ ለይቶ የአንድ አይን ብቻ የሚከሰት መቅላት ለከፋ የአይን ጉዳት ብሎም የአይን ብርሃንን እስከ ማጣት ሊያደርስ ይችላል። ስለዚህ የአንዱ አይን ብቻ ለይቶ የሚቀላ ከሆነ በአስቸኳይ በአቅራቢያው ወደሚገኝ ጤና ጣቢያ መሄድ ያስፈልጋል ማለት ነው። የአይን ብጅታ በተለያዩ የአይን ህመሞች ሊከሰት ይችላል። ለምሳሌ ግላውኮማ፣ ዩቬላይተስ፣ ቶርን ሬቲና ወይም ሌሎች የአይን ህመሞች የአይን ብጅታ ሊፈጥሩ ይችላሉ። ታዲያ ይህ ብጅታ ከተወሰነ ጊዜ በኋላ በመጥራት መልሶ ደግሞ ብዥ መልሶ የመጥራት አይነት ሁኔታ በተደጋጋሚ ሊከሰት ይችላል። ይህም የአይናችን የማየት አቅም
እየደከመ እየመጣ ስለመሆኑ ማሳያ ነው። ታዲያ ይህ የአይን በሽታና የማየት አቅም መዳከም በአንድ አይን ላይ ብቻ የሚከሰት ከሆነ አንገታችን ላይ የሚገኘው የደም ቧንቧ ወይም ካሮቲድ አርተሪ መዘጋቱን የሚያሳይ ምልክት ስለሆነ ስትሮክ ከመከሰቱ በፊት በቶሎ ወደ ጤና ጣቢያ መሄድ አስፈላጊ ነው። እነዚህ ነጭ ወይም ቢጫ ነገሮች ከፕሮቲንና ከፋት የተሰሩ ነጠብጣቦች ሲሆኑ በነጩ የአይናችን ክፍል ላይ ይከሰታሉ። ይህም ኮርኒያ የተባለው የአይናችን ክፍል ላይ የተፈጠረን ኢንፌክሽን የሚያሳይ ሲሆን አብዛኛውን ጊዜ ኮንታክት መነጽሮችን በሚያደርጉ ሰዎች ላይ ይከሰታል። እነዚህ አይን ላይ የሚፈጠሩ ነጭ ነጠብጣቦች የአይን እብጠት፣ ህመም፣ አይን ውስጥ ባዕድ ነገር እንደገባ የሚመስል ስሜት፣ ማታ ማታ የመመልከት ችግርና ሌሎችንም ሊፈጥሩ ይችላሉ። ታዲያም ከዚህ መረዳት የምንችለው እነዚህ ነጭ ነገሮች አይናችን ውስጥ በብዙ ምክንያት ሊከሰቱ ይችላሉ። አንዳንዶቹ ብዙም ጎጂ ባይሆኑም ሌሎቹ ደግሞ ከፍተኛ የአይን መድከም እስከ መጥፋት ድረስ ሊያስከትሉ ይችላሉ። እነዚህን ተፈጥሯዊ መንገዶች በመጠቀም ያለ መነጽር የአይናችንን ብርሃን ለማሳደግ የሚረዱ ዋና ዋና መንገዶችን እንመልከት። አሎቬራ በጣም አስገራሚ የሆነ ተክል ነው። በመቶዎች ለሚቆጠሩ ዓመታት ሰዎች ይህንን ተክል ለሕክምና፣ ለፊት ማጥሪያ እንዲሁም ለሌሎች ነገሮች ሲጠቀሙበት ነበር። ታዲያ ይህ እጽዋት የአይን ብርሃናችንን ለማሳደግ ሁነኛ መፍትሄ መሆኑን ያውቃሉ? አሎቬራ በውስጡ በጣም አስፈላጊ ቫይታሚኖችና አንቲኦክሲዳንቶችን የያዘ በመሆኑ ሰውነታችን ነጭ ደም ሴልን እንዲያመርት እገዛ ያደርጋል። በተጨማሪም አይናችንን የሸፈኑትን ሜምብሬኖች ለመከላከል ሁነኛ መፍትሄ ነው። በከፍተኛ ሁኔታ ሰዎች ላይ የአይን ድክመት እንዲከሰት ከሚያደርጉ ነገሮች ዋነኛው የስኳር በሽታ መሆኑ ይታወቃል። ታዲያ አሎቬራ ሰውነታችን ውስጥ የሚገኘውን የስኳር መጠን በመቀነስ አይናችን ጤናማ እንዲሆን ይረዳል። አረንጓዴ ሻይ ፍላቪኖይድስ በተባሉ አንቲኦክሲዳንቶች የተሟላ መጠጥ ነው። ይህም በጣም ብዙ የአይን ህመሞችን የሚያመጡትን ራዲካሎች በማስወገድ የአይናችንን ጤና ያስጠብቃል። ካታራክት፣ ግላውኮማና ሌሎችንም የአይን ህመሞች ለመከላከል ሁነኛ መፍትሄ ነው። በተጨማሪም አረንጓዴ ሻይ ተፈጥሯዊ የፀሐይ መከላከያ ኤሌመንቶች ስላሉት አይናችንን ከአልትራቫዮሌት ጨረር በመከላከል አይናችንን ከካታራክትና ከሌሎች የአይን ህመሞች ይከላከላል። አረንጓዴ ሻይ በምንሰራበት ጊዜ ውሃውን ለብ ማድረግ ያስፈልጋል። ውሃው በደንብ ከፈላ የሚፈለገውን ውጤት ላያመጣ ስለሚችል ውድ የአዲስ ማለዳ ቤተሰቦች በዛሬው ዕለት ስለ አይን ጤና የሰራነው ቪዲዮ በዚህ ያበቃል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግዎን አይርሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ